ብዙ ሰዎች እድሜ ከ20 በላይ ስለሆነ ቁመት አይጨምርም ብለው ያስባሉ። እውነታው ግን ግጥም አድርገህ መጨመር ትችላለህ። ወዳጄ ይህን ቪዲዮ ካየ በኋላ ቅጽል ስምህ ሎጋው እንደሚሆን አትጠራጠር። አንቺም እህቴ ቁመትሽ ሎጋ ነው የሚለውን ዘፈን እንደሚጋብዝሽ እርግጠኛ ሁኚ። ታዲያ ከእናንተ የሚጠበቀው እዚህ ቪዲዮ ላይ የምንነግራችሁን ቀላል ነገሮች ተግባራዊ ማድረግ ብቻ ነው። ዛሬ ሁላችንም በውስጣችን የምንመኘውን ነገር ግን ብዙ ጊዜ በተፈጥሮ የታደልነው ብቻ ነው ብለን የምናልፈውን አንድ ትልቅ ጉዳይ ይዘንላችሁ ቀርበናል። እሱም ቁመትን መጨመር ነው። ብዙዎቻችን ቁመት በዘር ወይም በዲኤንኤ ብቻ የሚወሰን ይመስለናል። ወላጆቼ አጭር ስለሆኑ እኔም አጭር ሆኜ እቀራለሁ ብለን ተስፋ እንቆርጣለን። ነገር ግን ሳይንሳዊ እውነታው የሚነግረን ሌላ ነው። አዎ ጄኔቲክ ወይም የዘር ውርስ ሚና ቢኖረውም እኛ በምናደርገው ጥንቃቄና በምንከተለው የኑሮ ዘይቤ የሰውነታችን ቁመት ማሻሻልና ማሳደግ የምንችልባቸው በዚህ ቪዲዮ ውስጥ ቁመት እንዴት እንደሚያድግ እድገታችን የሚገቱ ነገሮች ምን እንደሆኑና በተለይ ደግሞ በቀላሉ ልንተገብራቸው የምንችላቸውን የተረጋገጡ ሳይንሳዊ ዘዴዎች በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም እያንዳንዱ የምነግራችሁ ነጥብ ለውጥ ማምጣት የሚችል ትልቅ ሚስጥር ስለሆነ። እንግዲህ ቁመት የመጨመር ጉዟችን የምንጀምረው ሰውነታችን እንዴት እንደሚያድግ በመረዳት ነው። በሰውነታችን ውስጥ ቁመትን የሚቆጣጠረው ዋናው አካል ፒቱታሪ ግላንድ የሚባለው የጢ ክፍል ሲሆን ይህ ክፍል ሂውማን ግሮዝ ሆርሞን የተባለውን የእድገት ሆርሞን ያመነጫል። ይህ ሆርሞን በደማችን ውስጥ እየተዘዋወረ አጥንቶቻችን እንዲረዝሙና ጡንቻዎቻችን እንዲጎለብቱ ያደርጋል። ስለዚህ ቁመት ለመጨመር የምናደርገው ማንኛውም ጥረት የዚህን ሆርሞን መመንጨት የሚያነቃቃ መሆን አለበት ማለት ነው። ብዙ ሰዎች እድሜ ከ20 በላይ ስለሆነ ቁመት አይጨምርም ብለው ያስባሉ። እውነታው ግን አጥንቶቻችን ሙሉ በሙሉ ቢጠነክሩም እንኳን የአከርካሪ አጥንታችን ክፍተት በማስተካከልና የአቋም ስልታችን በማሻሻል ብቻ ቁመታችን ላይ ልዩነት ማምጣት እንችላለን። በሉ አሁን ወደ ዋና ጉዳይ ልግባ። እናንተም ቪዲዮ ላይክ እያደረጋችሁ ተከተሉኝ። ለቁመት እድገት የመጀመሪያውና ዋነኛው ሚስጥር የአመጋገብ ስርዓታችን ነው። በተረት የበላውን ትመስላለህ እንደሚባለው ሁሉ ለቁመትም እድገት የምትመገበው ምግብ ከምታስበው በላይ በጣም ወሳኝ ነው። አጥንቶቻችን እንዲረዝሙ ካልሲየም፣ ቫይታሚን ዲ እና ፕሮቲን በከፍተኛ ሁኔታ ያስፈልጋቸዋል። ካልሲየም ለአጥንት ጥንካሬና ርዝመት መሰረት ሲሆን ወተትና የወተት ተዋጽኦች፣ አረንጓዴ ቅጠል ያላቸው አትክልቶች ዋነኛ ምንጮቹ ናቸው። ሆኖም ግን ካልሲየም ብቻውን በቂ አይደለም። ሰውነታችን ቫይታሚን ዲ ያስፈልገዋል። ቫይታሚን ዲ ደግሞ ከፀሐይ ብርሃን በነፃ የምናገኘው ድንቅ ስጦታ ነው። ጠዋት ፀሐይ መሞቅ ለቁመት እድገት ካልሲየም ከመውሰድ ያላነሰ ጥቅም አለው። ለምን ይመስላል እናቶች ጨቅላ ህጻናትን ጠዋት ፀሐይ የሚያሞቁትም? ቫይታሚን ዲ ለማግኘትና ህፃኑ ሁለንተናዊ እድገት እንዲኖረው ነው። ታዲያ ባዶ ፀሐይ እየጠጣህ ቁመት ያልጨመረም እንዳትል፣ ፕሮቲንም ያስፈልጋል። ምክንያቱም ፕሮቲን ለሰውነት ግንባታ ማገዶ ስለሆነ አጥንቶች እንዲረዝሙና አዳዲስ ሴሎች እንዲፈጠሩ በቂ ስጋ ወይም እንቁላል፣ ጥራጥሬና ለውዝ መመገብ የግድ ይላል። ከአመጋገብ ቀጥሎ ትልቁን ድርሻ የሚይዘው የእንቅልፍ ሁኔታ ነው። ብዙዎቻችን እንቅልፍን እንደ ረፍት ብቻ ነው የምናየው። ነገር ግን አስገራሚ እውነታ የሰው ልጅ የሚያድገው ጥልቅ እንቅልፍ ውስጥ እያለ ነው። ቅድም የጠቀስነው ሂውማን ግሮዝ ሆርሞን በብዛት የሚመረተው በጥልቅ እንቅልፍ ውስጥ ስንሆን ነው። አንድ ሰው በቀን ከ7 እስከ 9 ሰዓት ጥራት ያለው እንቅልፍ ካላገኘ ሰውነቱ እንዳያድግ እየፈረደበት ነው። ታዲያ ጥራት ያለው እንቅልፍ ለመተኛት ደግሞ ሐሳብና ጭንቀት ከመቀነስም ባሻገር ከመተኛታችሁ ከሰዓታት በፊት ምንም አይነት ካፊን አትወሰዱ። ካፊን ማለት ቡና ሊሆን ይችላል ወይ ደግሞ ኮካ፣ ብቻ ሊያነቃቃ የሚችል ነገር ከግማሽ ቀን በኋላ ባትወስዱ ጭልጥ ያለ እንቅልፍ እንዲወስዳችሁ ይረዳል። ያኔ ተፈጥሮ ስራዋን ለመስራት ይመቻታል። እንቅልፍ ስንተኛ ደግሞ የአተኛኘት ሁኔታችን ወይም የሰውነታችን ፖስቸር ጥንቃቄ ሊደረግበት ይገባል። ሰውነትን እንደዚህ ቀጥ አድርጎ መተኛት አከርካሪ አጥንታችን እንዳይጣመም ይረዳል። ሌላው ደግሞ ትራስ ሳንጠቀም መተኛት ለአከርካሪ አጥንት ቀጥ እንዲል ስለሚረዳው ለቁመት መጨመር ጠቃሚ እንደሆነ የተረጋገጡ ጥናቶች ያሳያሉ። ታዲያ እናንተ ቁመታችሁን መጨመር ፈልጋችሁ ነገር ግን ትራስ የምትወዱ ሰዎች ከሆናችሁ ሌላው ቢቀር የምትጠቀሙትን የትራስ መጠን ለመቀነስ ሞክሩ። ከቻላችሁ ትራስ ባትጠቀሙ ደግሞ ተመራጭ ነው ይለናል ሳይንሱ። ሌላውና እጅግ ወሳኝ የሆነው ሚስጥር አካላዊ እንቅስቃሴ ነው። አንዳንዶች ክብደት ማንሳት ቁመት ያሳጥራል የሚል የተሳሳተ አመለካከት አላቸው። ነገር ግን ትክክለኛ እንቅስቃሴዎች በተቃራኒው አጥንትን በማነቃቃት ቁመት እንዲጨምር ያደርጋሉ። በተለይም መንጠራራት ወይም ስትሬቺንግ ለቁመት እድገት አስማታዊ ሚና እንዳለው እንዳትጠራጠር። እንደዚህ ደግሞ ወደ ላይ ተንጠልጥሎ መቆየት ወይም ሃንጊንግ ኤክሰርሳይዝ የስበት ኃይል በአከርካሪ አጥንታችን ላይ የሚያሳድረውን ጫና በመቀነስ በአጥንቶች መካከል ያለውን ክፍተት እንዲሰፋ ያደርጋል። ይህ ደግሞ በሂደት ቁመት ላይ ትልቅ ለውጥ እንድታይ ያደርጋል።
ዋና መዋኘት ደግሞ ሌላኛው ድንቅ አማራጭ ነው። ዋና ስንዋኝ መላ ሰውነታችን አየር ላይ እንደሚንሳፈፍ ስለሚሆንና የምናደርጋቸው የመለጠጥ እንቅስቃሴዎች ለአጥንት እድገት እጅግ ምቹ ሁኔታን ይፈጥራሉ ተብሏል። በተጨማሪም የሰውነት አቋማችን ማለትም ብዙዎቻችን ኮምፒውተር ስንጠቀም ወይ ደግሞ ስልክ ስናይ አንገታችን ደፍተንና ትከሻችን የማጉበጥ አጉል ልማድ አለን። ይህ ልምድ አከርካሪ አጥንታችን እንዲጎብጥና ካለን ቁመት አጠር ብለን እንድንታይ ያደርገናል። በየቀኑ ትከሻችንን ወደ ኋላ በማድረግ ደረታችን ነፍተንና ቀጥ ብለን የመቆም ልምድ ካዳበርን ሰውነታችን ተፈጥሯዊ ርዝመቱን እንዲያገኝ እናደርጋለን። ይህ የአቋም ማስተካከያ ብቻ ከ2 እስከ 5 ሴንቲሜትር የሚደርስ የቁመት ልዩነት ሊያመጣ ይችላል። ከነዚህ ሁሉ ቴክኒኮች እንግዲህ ጎን ለጎን ደግሞ ልናስወግዳቸው የሚገቡ የቁመት ማደግ ጠላቶች አሉ። ለምሳሌ ሲጋራ ማጨስ፣ አልኮል ማዘውተርና ካፊን በብዛት መውሰድ የሆርሞን መመጣጠንን ያበላሻሉ። በተለይም በታዳጊነት እድሜ ላይ የሚወሰዱ አደንዛዥ እጾች የእድገት ሆርሞን ስራውን እንዳይሰራ ያግዱታል። ስለዚህ ቁመት ለመጨመር የምናደርገው ጥረት ስኬታማ እንዲሆን ጤናማ ያልሆኑ ልማዶችን ማራቅ ግዴታ ነው። በመጨረሻም ልነግራችሁ የምፈልገው ትልቁ ሚስጥር ትዕግስትና ወጥነት ነው። ቁመት መቼስ በአንድ ጀንበር የሚጨምር ነገር አይደለም። ዛሬ ተንጠራርተን ወይም ስፖርት ሰርተን ነገ ረዝመን አንነሳም። ነገር ግን ከላይ የጠቀስናቸው ነጥቦች ማለትም የተመጣጠነ ምግብ፣ ካልሲየም፣ ቫይታሚን ዲ እና ፕሮቲን መመገብ፣ በቂ ጥራት ያለው እንቅልፍ መተኛት፣ የመለጠጥ እንቅስቃሴዎችን ዘወትር ማድረግና አቋማችን ማስተካከል እንደ ኑሮ ዘይቤያችን አድርገን ከቀጠልንበት ውጤቱን በቅርቡ ማየታችሁ አይቀሬ ነው። ሰውነታችን እኛ ለምንሰጠው እንክብካቤ ምላሽ የመስጠት ተፈጥሯዊ ብቃት አለው። እንግዲህ ለዛሬ ያዘጋጅንላችሁ መረጃ ይህን ይመስላል። እነዚህ ነጥቦች ተግባራዊ በማድረግ በራስ መተማመናችሁንና ቁመታችሁን እንደምትጨምሩ አንጠራጠርም። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለጓደኞቻችሁና ለቤተሰቦቻችሁ እንዲደርስ ሼር አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ ጤናችሁን ጠብቁ። ሰላም ሁኑ።